በተለይ ቲክቶክ የተባለው መተግበሪያ በሴኮንድ ውስጥ በሚለዋወጥ ምስሎችና ድምጾች የታጀበ አስገራሚ ዓለም የዚህ ዓለም ዘመን ወጣቶችን ትልቁ የፈተና አውድማ ሆነ። አንተ ቲክቶክ ላይ ስክሮል እያደረክ 7 ሰዓት ከሌሊቱ ይሆናል። ቤተ ክርስቲያን ደግሞ 6 ሰዓት ላይ ደወሏን ደውላ እኩለ ሌሊት ላይ ጌታ ኢየሱስ ክርስቶስን ለማገልገል ወደ ቤተ መቅደስ ትገባለች። እኛ ግን ሌሊታችን እንዴት ያልፋል? በኢንተርኔት የተነሳ እግዚአብሔር ጋር ያለን ግንኙነት ከዕለት ወደ ዕለት ዶግ አመድ ሆኖ እየፈረሰ ነው። በዚህ ትምህርት ውስጥ ቲክቶክ በአእምሯችን ላይ የሚያሳድራቸውን 4 ዋና ዋና ተጽዕኖዎችን በዝርዝር እንመለከታለን። እስቲ 2 ቀን ከቲክቶክ ራቁ። እማይጨንቃችሁ ከሆነ እኔ እቀጣለሁ። ለእግዚአብሔርማ ባሪያ ብትሆን ጠዋት ተነስተ በማለዳ ከሁሉ አስቀድመ አደግድገ በእግዚአብሔር መለኮታዊ ዙፋን ፊት ለምስጋና ትሰየም ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የእግዚአብሔር ልጆች በያላችሁበት እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናቱ እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሙ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ቲክቶክ በክርስትና እይታ በሚል ርዕስ ክፍል 1 ትምህርታችንን ዛሬ እንጀምራለን። ነገርን ከስሩ ውሃን ከጥሩ እንዲሉ አባቶቻችን ቲክቶክን በተመለከተ ያለውን ታሪክ ወደ ኋላ መለስ አድርገን በደንብ አድርገን ብናየው ትምህርታችንን በሚገባ አድርገን ለመገንዘብ እግዚአብሔር አምላካችን የሚወደውን ውሳኔ ለመወሰን አቅምና ጉልበት ሊሆነን ይችላል። የቲክቶክ ታሪክ ልክ እንደ አፕሊኬሽኑ ፈጣንና አስገራሚ ጉዞ የታየበት ነው። በዓለም ላይ ሁላችሁ እንደምታውቁት በርካታ አፕሊኬሽኖች የራሱ የቻለ ዕድሜና ዘመን አላቸው። ማህበረሰቡን ይሰጡታል ተብለው የሚታሰበውን አገልግሎት ለመስጠት ለበርካታ ዘመናት አገልግሎት ላይ እንደቆዩ የምናውቃቸው ዕድሜ ጠገብ የሆኑ በርካታ አፕሊኬሽኖች አሉ። ከነዛ አፕሊኬሽኖች ጋር ስናወዳድረው ቲክቶክ በጣም የቅርብ ጊዜ አፕሊኬሽን ነው ማለት እንችላለን። በጣም በሚገርማችሁ ሁኔታ በከፍተኛ ሁኔታ እንደ ሰደድ እሳትም የተስፋፋ በአጭር ጊዜ ዓለምን የተቆጣጠረ በከፍተኛ ሁኔታ እያንዳንዱ ሰው ላይ የደረሰ አፕሊኬሽን መሆኑን በቀላሉ አንዳንድ ነገሮችን በማየት ልንረዳ የምንችለው በጣም ቀላሉ ጉዳይ ነው። የቲክቶክ ታሪክን በደንብ አድርገን ለመገንዘብ 3 ዋና ዋና የታሪኮቹን ክፍል ማንሳት ይጠበቅብናል። ቲክቶክ መጀመሪያ የተጀመረው በቻይና ውስጥ ሲሆን ስሙም ዶዮን ይባል ነበረ። በ2016 ዓመተ ምህረት ባይት ዳንስ በተባለ ኩባንያ አማካኝነት ሥራ እንደጀመረ ታሪኩ ላይ ተቀምጧል። ዶዮን በቻይና ውስጥ በአጭር ጊዜ ውስጥ ትልቅ ተቀባይነት ካገኙ አፕሊኬሽኖች መካከል አንዱና ግንባር ቀደም ነው። በ200 ቀናት ውስጥ ብቻ የተሰራው የአፕሊኬሽን በአንድ ዓመት ጊዜ ውስጥ ከ100 ሚሊዮን በላይ ተጠቃሚዎችን አፍርቷል። ባይት ዳንስ ኩባንያዊን ስኬት ወደ ዓለም አቀፍ ደረጃ ለማድረስ በመወሰኑ የተነሳ አንዳንድ እንቅስቃሴዎችን ማድረግ ጀመረ ማለት ነው። ለቲክቶክ ዓለም አቀፋዊ ዝና መፈንደቅ ትልቁን ድርሻ የሚይዘው ሙዚቃሊ የተባለ መተግበሪያ ነው። ሙዚቃሊ በተለይም በአሜሪካና በአውሮፓ ወጣቶች ዘንድ የተለያዩ ዘፈኖችን ከንፈራቸውን በማንቀሳቀስ አመሳስለው ለመዝፈን የሚያደርጉትን ጥረት የሚያግዝላቸው አፕሊኬሽን ነበረ። በዚህም የተነሳ ወደ ቲክቶክ ከመምጣት አስቀድሞ መጀመሪያ የተደረገው በ2017 ዓመተ ምህረት ባይት ዳንስ በኩል ኩባንያው ሙዚቃሊን በ$1 ቢሊዮን እንደገዛው ታሪኩ ላይ ተቀምጧል። በኦገስት 2018 እንደ አውሮፓውያን አቆጣጠር ባይት ዳንስ ሙዚቃሊና ዶዮን በማቀላቀል ቲክቶክ የሚባለውን አንድ ዓለም አቀፋዊ ስያሜ ተሰጥተውታል። ይህ ውህደት በሙዚቃሊ ታዋቂነትና የኦዲዮን ቴክኖሎጂ በማጣመር ቲክቶክ ወደ ተለያየ ከፍታ መውጣት የሚችልበትን እድል ፈጥሯል። በዚህም የተነሳ 3ቱም አፕሊኬሽኖች ራሱን የቻለ ውህደት ካደረጉ በኋላ ቲክቶክ የሚባለውን አንድ አፕሊኬሽንን ወልደው ወደ ዓለም ራሳቸውን ለማስተዋወቅ ሥራ እንደጀመሩ ራሳቸውን ያስቀመጡት ታሪካቸው ይናገራል። ቲክቶክ
ያው በጣም ከፍተኛ የሆነ ተጽዕኖ ፈጣሪ እንዲሆን ያደረገው አንዱና መሰረታዊ ነገር ምንድነው ብላችሁ የምትጠይቁኝ ከሆነ አልጎሪዝም ብዬ ነው መመልስላችሁ። ቲክቶክ ከፌስቡክና ከትዊተር የሚለየው ታሪካዊ አሰራሩ ሌሎች ማህበራዊ ሚዲያዎች በጓደኛና በሰዎች በመከተል ላይ ሲመሰረቱ፣ ቲክቶክ ግን በሰው ሰራሽ አስተውሎት ላይ የተመሰረተ አፕሊኬሽን ነው። ይህ ቴክኖሎጂ ተጠቃሚውን ከሚወደው ነገር ለመለየት ጥቂት ደቂቃዎች ብቻ ይፈጅበታል። በጣም የሚገርማችሁ ነገር ትኩር ብላችሁ የምታዩትን እያንዳንዱ ቪዲዮ አልጎሪዝሙ በከፍተኛ ሁኔታ ስለሚያጠናው የምትወዱትን ቪዲዮ ማወቅ የሚችልበትን በአልጎሪዝሙ አማካኝነት ያገኘውን መረጃ የምትወዱትን ነገር ብቻ ያመጣል። ለምሳሌ በተደጋጋሚ ዘፈን የምትሰሙ ከሆነ ቲክቶካችሁን እንደከፈታችሁ አልጎሪዝሙ ያመጣላችሁ የምትወዱትን ዘፈን ብቻ ነው። በተለያየ አጋጣሚ የምታዩቸው ቪዲዮዎች ቆም ብላችሁ በስነ ስርዓት አስተውላችሁ ደጋግማችሁ የምትመለከቷቸው ከሆነ እነዛን የመሰሉ ይዘት ያላቸውን ቪዲዮዎች በስክሪናችሁ ላይ በከፍተኛ ሁኔታ በማምጣት ተወዳጅ የሆኑ አፕሊኬሽን እንድትሆኑ በጣም በከፍተኛ ሁኔታ አፕሊኬሽኑ ጋር ተጣብቃችሁ እንድትቀሩ አልጎሪዝሙ በከፍተኛ ሁኔታ ቲክቶክን ተወዳጅ እንዲሆን አድርጎታል። ምክንያቱም የምንፈልገውን ነገር ያቀርብልናል። በጣም በከፍተኛ ሁኔታ ወደናቸው መርጠናቸው ላይክ እያደረግን በተለያየ አግባብ መውደዳችንን እየገለጥን የምንመለከታቸው ቪዲዮ ላይክ እንኳ ባናደርግ በጣም በተደጋጋሚ እነዛን ቪዲዮዎች የምናይ ከሆነ የዛ አይነት ኮንቴንት ያላቸውን ቪዲዮዎች ቲክቶክ በከፍተኛ ሁኔታ ያቀርብልናል። ይህን ደግሞ የሚሰራው በምንድን ነው ካላችሁ በሰው ሰራሽ አስተውሎት ነው። አልጎሪዝሙ በራሱ በጣም ከባድ እንደሆነ በጣም በርካታ ሰዎች ይናገራሉ። በራሳችን ህይወትን መለስ ብለን ብናየው ተወዳጆች ቲክቶክ ላይ የምንወደው ነገር ነው የሚመጣው። አልጎሪዝሙ በራሱ የምንወዳቸውን ነገሮች ነው የሚያቀርብልን። አእምሮአችንን በሚገባ አድርጎ ለማጥናት ጥረት ያደርጋል። አእምሮአችንን ደግሞ የሚያጠናው አእምሮአችንን ማንበብ የሚችልበት ጥበብ ስላለው ሳይሆን አእምሮአችን የሚወደው ነገር ቪዲዮውን ቆም አድርገን ለረጅም ሰዓት እየደጋገምን የምናየው ወይም አስቂ ነገር ወይም ዘፈን ወይም ቀልድ ወይም ሩካቤ ስጋን የተመለከቱ ማንኛውም ወሬዎች እምናይና የምንሰማ ከሆነ ያምናያቸውና የምንሰማ ጊዜ የምንሰጣቸው ነገሮች ሁሉ እንደምንወዳቸው አልጎሪዝሙ በሚገባ አድርጎ ስለሚረዳ እነዛን ነገሮች በከፍተኛ ሁኔታ ወደ ህይወታችን ያመጣል። ለምሳሌ ፌስቡክን ብታዩ ፎሎወር ያላቸው ሰዎች ተከታይ ያላቸው ሰዎች ናቸው መረጃቸው በጣም በከፍተኛ ሁኔታ በዓለም ላይ ሊናይንላቸው የሚችልበት እድል የሚያገኙት። አልጎሪዝሙ ግን በጣም በሚገርም ሁኔታ የተወሰኑ ሰዎች አንድን ቪዲዮ ከወደዱት ያንን ቫይራል ያወጣዋል። ይሄን የሚያደርገው ቲክቶክ ብቻ ነው። ይህም ቲክቶክ በዓለም ላይ በብዛት በመውረድ የፌስቡክና የኢንስታግራምን የበላይነት ሪከርድ ሰብሯል። አሁን ቲክቶክን በተመለከተ ማውራት መነጋገር አለብን ተወዳጆች። ይህ አፕሊኬሽን በመንፈሳዊ ህይወታችን ላይ እያሳደረ ስላለው ተጽዕኖ መነጋገር ማንችል ከሆነ ነገ ከነገ ወዲያ ለቤተክርስቲያናችን በጣም ከባባድ የሆኑ አደጋዎች ከፊት ለፊቷ እንዲደቀን ያደርጋል። ወሬ ለማሞቅና ለማድመቅ አይደለም ይህንን ርዕሰ ጉዳይ ይዤ ለመምጣት የተገደድኩት። ተወዳጆች በታናናሽ ወንድምና እህቶቻችን ቲክቶክ በሚጠቀሙ ኦርቶዶክሳውያን ላይ የምናያቸው በጣም እጅግ በጣም አደገኛ የሆኑ ለክርስትና ህይወታችን የማይጠቅሙ በእግዚአብሔር መለኮታዊ መዳፍ አርፈን አባባ ብለን የምንጮህበት የልጅነትን መንፈስ በተሰጠን አግባብ ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ እንዳናድግ ቲክቶክ ላይ በጣም አደገኛ የሆኑ ባህሪያቶቹን ለማስገንዘብ ስለፈለግን ነው ይህን ርዕሰ ጉዳይ የምናነሳው። በዘመናችን ትልቁ ጦርነት የሚካሄደው በግዛቶች መስፋፋት ወይም በመሳሪያ ግብግብ ሳይሆን በሰዎች ትኩረት ላይ ነው። ዛሬ ሁላችንም በኪሳችን ውስጥ የያዝነው ስማርት ስልክ መላውን ዓለም በእጃችን ያስገባን ቢመስለንም ሳይታወቀን ግን እኛ የዓለም እስረኛን እያደረገን ይገኛል። እግዚአብሔር አምላካችን የጠራን በመለኮታዊ መዳፉ እንድናርፍ አባባ ብለን የምንጮህበት የልጅነትን መንፈስ ተጠቅመን በፊቱ በጸሎት አደግድገን እንድንቆም እጃችንን ለምስጋና እንድንዘረጋ የምህረት በሩን በተደጋጋሚ እንድናንኳኳ ያልዳኑትን ሰዎች ከድቅድቅ ጨለማ ወጥተው ወደሚደነቅ የክርስቶስ ኢየሱስ ብርሃን ከመስቀሉ ሥራ የተገኘውን ጸጋ እንዲካፈሉ ለመጥራት ነው። በተለይ ቲክቶክ የተባለው መተግበሪያ በሴኮንድ ውስጥ በሚለዋወጥ ምስሎችና ድምጾች የታጀበ አስገራሚ ዓለም የዚህ ዓለም ዘመን ወጣቶችን ትልቁ የፈተና አውድማ ሆኗል። ቲክቶክ
በአእምሯችን ላይ የሚያሳድረው በርካታ ተጽዕኖዎች መካከል አንደኛው ረዝም ነገር እንድንጠላ፣ ረዝም ነገር እንዲያንገፈግፈን፣ ነገሮችን በቀላል ማግኘት የሚፈልግ በጣም ከፍተኛ የሆነ ሰነፍ የሆነ ስብዕና ባለቤቶች እንድንሆን በከፍተኛ ሁኔታ እየፈተነን ነው። እግዚአብሔር አምላካችን የጠራን እኮ በመለኮታዊ መዳፉ እንድናርፍ በጣም ከባድ የሆነ የክርስትና አስቸጋሪ ጉዞዎች ላይ የጌታ የኢየሱስ ክርስቶስን መስቀል ተሸክመን ራሳችንን ክደን እንድንከተለው ነው። ክርስትና ጽናት ይጠይቃል። ክርስትና በአንድ ነገር በዘለቄታ ራሳችንን አሳልፈን ለመስጠት የምናደርግበት ቆራጥ መንፈሳዊ እርምጃዎችን የሚፈልግ ሃይማኖት ነው። በቲክቶክ የተነሳ ይህን ጽናት እያጣነው ነው። ረዝም ነገር ያንገፈግፈናል። እግዚአብሔር አምላካችን የሚወደውን መንፈሳዊ ሥራ ለመስራት በጸሎት እግዚአብሔር ጋር ለመነጋገር 2 ደቂቃ መቆም አቅቶናል። በቅዳሴ መርሃ ግብር ላይ በምንካፈልበት ሰዓት አውደ ምሕረቱ ላይ ስብከት ሲሰጥ እነዛ የስብከት መርሃ ግብሮች እያንገሸገሹን ያለበት ዘመን ላይ ደርሰናል። እንደዚህ ባለ የተበላሸ ኦርቶዶክሳዊ ስብዕና ውስጥ እንድናልፍ የሚያደርገን ከጀርባችን ያለው ምክንያት ደግሞ ቲክቶክ ነው። ቲክቶክ ነው ተወዳጆች። ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል፣ ሁሉ ግን በእኔ ላይ እንዲሰለጥን አልፈቅድለትም ብሏል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 ላይ ያለ ኃይለ ቃል ነው። ዛሬ ግን ቴክኖሎጂው በእኛ ላይ እየሰለጠነብን ይመስላል። አብዛኞቻችን ስልካችን የምንከፍተው ለአፍታ ተጠቅመን ለመዝጋት ቢሆንም ሰዓታት ግን እንደ ሴኮንድ ሲከንፉ ሳናስተውለው እንቀራለን። ማታ እስቲ የተወሰነ ቲክቶክ ካየሁኝ በኋላ ስክሮል ካደረኩኝ በኋላ እጸልያለሁ ብሎ ያሰበ 30 ደቂቃ ለመጠቀም ወደ ቲክቶክ የዘለቀ ሰው 30 ደቂቃው 3 ሰዓት ይሆንበታል። በኃይለኛው በእግዚአብሔር ፊት አደግድጎ እጆቹን ለምስጋና ዘርግቶ በእግዚአብሔር ፊት ምስጋና ለማቅረብ የሚችልበትን የጸሎት ወዶ ጋመድ አድርጎ ቲክቶክ አፍርሶታል። 30 ደቂቃ ቆያለሁ ያለው ሰው 4 ሰዓት ሊቆይ ይችላል። ምናልባት ቀኑ ሌሊቱ አልፎ ሊነጋበት ይችላል። ስክሮል እያደረገ በመዋሉ የተነሳ በከፍተኛ ሁኔታ አእምሮ ስለሚደክም ከ2 ሰዓት የቲክቶክ ቆይታ በኋላ ጸሎት መጸለይ፣ መጽሐፍ ቅዱስ ማንበብ፣ እግዚአብሔር አምላኩ ጋር በጸሎት የሚገናኝበትን መንፈሳዊ ሥራ ለመስራት በከፍተኛ ሁኔታ አደጋ ላይ ወድቋል። ለ1 ደቂቃ ብቻ ብለን የጀመርነው የቪዲዮ ምልከታ የሌሊቱን እንቅልፋችንን፣ የማለዳ ጸሎታችንን፣ የትምህርት ትኩረታችንንና ከቤተሰብ ጋር ያለንን ጥልቅ ግንኙነት እየበላው ይገኛል። ይህ ሁኔታ በቴክኖሎጂው ዓለም የትኩረት ዘርፍ ተብሎ የሚጠራ ሲሆን በወጣቶች አእምሮ ላይ የሚፈጥረውም ዝገት ግን ከማንኛውም ቁሳዊ ኪሳራ በላይ የከፋ ነው። እግዚአብሔር አምላካችን ይፈልገናል። ሌሊቱን ማሳለፍ ያለብን ስክሮል እያደረግን አይደለም። እግዚአብሔር አምላካችንን ለማግኘት እሱን ለማወቅ መጽሐፍ ቅዱሳችንን መክፈት ነው ሌሊቱ ላይ የሚገባል። ዛሬ ከወጣቱ በጣም በሚገርማችሁ ሁኔታ ትጋሃ ሌሊት ላይ ነው ያለው። ሌሊቱን እኮ በትጋት ነው የሚያሳልፈው። አባቶቻችንን በድሮ ዘመን የሚያሳልፉት በሌሊቱን በትጋት ነው፣ በእንቅልፍ አያሳልፉትም። ይህም ወጣት በጣም በሚገርማችሁ ሁኔታ ሌሊቱን የሚያሳልፈው በትጋት ነው። የሚተጋው ግን የት ላይ ነው? መጽሐፍ ቅዱስ በማንበብ ጸሎት በመጸለይ በእግዚአብሔር ፊት ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያለ የአምልኮ ስግደት በመስገድ ነው ሌሊቱን የሚያሳልፈው አይደለም። አባቶቻችን በትጋት ሌሊቱን ያሳልፉ ነበረ። በትጋት የሚያሳልፉት ግን እየጸለዩ ነው። በትጋት እያሳለፉ ያሉ ቅዱሳት መጻሕፍትን እየመረመሩ ነው። በትጋት እያሳለፉ ያሉ መቁጠሪያቸውን እየሳቡ አቤቱ ኢየሱስ ክርስቶስ ሆይ ማረኝ በማለት የምሕረት በሩን በማንኳኳት ነው ሌሊቱን የሚያሳልፉት። የድሮ አባቶቻችን በትጋሃ ሌሊት ያሳልፉ ነበረ። የአሁኑም ወጣት በትጋሃ ሌሊት ነው ያለው። የመትጊያ ርዕሰ ጉዳያችን ሌሊቱን የምናሳልፈው ክፍለ ጊዜ በሌሊቱ ውስጥ የሚካተቱት ስራዎቻችን ግን አራምባና ቆቦ በሚባል ደረጃ ተለያይተዋል። አባቶቻችን እግዚአብሔርን በሌሊቱ ይፈልጉታል። የምሕረት በሩን ያንኳካሉ። በመለኮታዊ መዳፉ ለማረፍ በጣም በከፍተኛ ሁኔታ መንፈሳዊ ናፍቆታቸውን ይገልጣሉ። እኛሳ ሌሊቱን የምናሳልፈው እንዴት ነው? ስክሮል እያደረግን ነው። እኛ ግን ሌሊቱን የምናሳልፈው እንዴት እያደረግን ነው? እኛ ግን ሌሊታችን እንዴት ያልፋል? በኢንተርኔት የተነሳ እግዚአብሔር ጋር ያለን ግንኙነት ከዕለት ወደ ዕለት ዶግ አመድ ሆኖ እየፈረሰ ነው። እግዚአብሔር ጋር 2 ደቂቃ ማሳለፍ አቅቶናል። ቲክቶክ ላይ ግን ከ4 ሰዓት በላይ ሌሊቱ እስኪነጋ ድረስ ራሳችንን አስገድደን ወደ እንቅልፍ ለመሄድ በጣም በከፍተኛ ሁኔታ ተቆጥተን ካልሆነ በስተቀር መላቀቅ እስኪያቅተን ሙጭጭ ብለናል። ወጣቱ ዛሬ በአካል እዚህ ቢሆንም በሐሳብ ግን በስክሪን ውስጥ በሚሽከረከሩ ምስሎች ተበታትኗል። ቅዱስ ዳዊት ከንቱ ነገር እንዳያዩ ዓይኖቼን መልስ፣ መዝሙር 118 ከቁጥር 37 ላይ
አይኖቻችን ከንቱ ነገር በማየት በዚህ ዘመን በጣም በከፍተኛ ሁኔታ አደጋ ላይ ጥለናቸዋል። ክርስቶስ ኢየሱስ ቀራንዮ ኮረብታ ላይ በአምስቱ ቅንዋተ መስቀል ተቸንክሮ እርቃኑን በተሰቀለበት በዚያ ቀራንዮ ላይ ሕሊናችንን መሰብሰብ፣ ተዘክሮተ እግዚአብሔር መያዝ፣ እግዚአብሔር አምላካችን ይቅርታ እንዲያደርግልን ሕሊናችን ላይ የክርስቶስ ኢየሱስን ሕማማት መሳል አቅቶናል። ትኩረታችን ያለው ሌላ ዓለም። ቅዱስ ዳዊት እንዲህ ብሎ እንደጸለየ እኛ ግን አይኖቻችን ለከንቱ ነገር አሳልፈን ሰጥተናል። አእምሮአችን ልክ እንደ ወረቀት በተደጋጋሚ የታጠፈ ያህል ለጥልቅ አስተሳሰብና ለሰከነ መንፈሳዊ ሕይወት የነበረውን ቅንነት እያጣ ነው። ጌታችን በመዋዕለ ሥጋዌው እንዲህ ብሎ ተነግሮለታል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ላይ አይኖቹን ወደ ሰማይ አነሳ ይላል። መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ዓለም የመጣው ዓለምን ለማዳን ብቻ አይደለም። ዓለምን በከበረ ደሙ ለመቀደስ ብቻ አይደለም። በእኛና በእግዚአብሔር መካከል የነበረውን የጠብ ግድግዳ በመስቀሉ ሥራ ለማፍረስ ብቻ አይደለም። ወደዚህ ዓለም የመጣው ለእኛ አብነት ለመሆን ነው። መድኃኔ ዓለም ኢየሱስ ክርስቶስ ራሱ አብነት እንድንሆነው ካደረጋቸው ነገሮች መካከል አይኖቹን ወደ ሰማይ ማንሳት ነው። እኛ ግን አይኖቻችንን ወደ ስክሪን አቀርቅረናል። ሰማያዊ ማንነታችንን እየረሳን ከእግዚአብሔር ጋር ያለን ግንኙነት እንደ ካሮት ቁልቁል ወደ ታች እየተምዘገዘገ ነው ያለው። ልቦናችን ያለው የት ነው ዛሬ ተወዳጆች? ልቦናችን ያለው መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ፍቅር ወደ ተሰቀለበት ቀራንዮ ላይ ነው። ልባችን ላይ የተሳለውን ኢየሱስ ክርስቶስ እንዳናየው ዛሬ አዚም ያደረገብን ቲክቶክ አይደለም ወይ? ማህበራዊ ድረገጽ አይደለም ወይ? ኢንተርኔቱ እየበከለን መንፈሳዊ አቅማችንን በከፍተኛ ሁኔታ ከዕለት ወለት እያዳከመው አይደለም ወይ? ተሳስቼ ከሆነ አርሙኝ። የበርካታ ኦርቶዶክሳውያን መንፈሳዊ ሕይወት አደጋ ላይ ወድቋል። ዛሬ እኮ ጠዋት ተነስቶ የሚያስቀድስ ሰው እኮ በቁጥር ተቀንሷል። ያ ብቻ እኮ አይደለም የኔ ተወዳጆች፣ ቅዳሜ ማታ ላይቭ የምንገባበት ምን አይነት ሂሳብ ነው ያለው? እኛ እኮ ኦርቶዶክሳውያን እንደመሆናችን መጠን ቅዳሜ ማታ እኮ ማድረግ ያለብን መሰረታዊ ነገር በጊዜ ራታችን እንደነገሩ ከቀማመስን በኋላ ሻወራችንን ወስደን የማታ ጸሎታችን አድርሰን በጊዜ መተኛት ነው። ለምን? ነገ ቅዳሴ ያለብና እሁድ የጌታ ቀን እንደመሆኑ መጠን አደግድገን ከካህናት አባቶቻችን ጋር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። እኔ ቲክቶክ ላይ ቅዳሜ ማታ ላይቭ የሚከፍት ሰው መንፈሳዊ ጤንነቱ ያጠራጥረኛል። ቅዳሜ የጌታ ቀን ለሆነችው የሰንበት መዘጋጃ እንደመሆኑ መጠን ራሳችንን በንቃት ቅዳሴ ለማስቀደስ በቂ መንፈሳዊና ስጋዊ ረፍት ማድረግ ይጠበቅብናል። ማለዳ በእግዚአብሔር ፊት አደግድገን ለመቆም እጃችንን ለምስጋና ለመዘርጋት ከእግዚአብሔር ጋር ያለንን ግንኙነት ከመጀመሪያው ክፍለ ጊዜ አንስቶ ለመጀመር የሚያስችለውን ንቃት አጥተናል። ለምን? አምሽተን ነው ምንተኛው። አምሽተን ደግሞ ምንተኛው መጽሐፍ ቅዱስ ማታ እያነበብን አይደለም። አምሽተን ደግሞ የምንተኛው ማታ እየጸለይን ስላደርን አይደለም። ሌሊት 6 ሰዓት ተነስተን ስለሰገድን አይደለም። ማታ አምሽተን የምንተኛው ጠዋት ጸሎት እንዳናደር በከፍተኛ ሁኔታ መሰናክል የሆነብን እስክሮል እያደረግን ነው። ይህ መተግበሪያ በአእምሯችን ማዕድ ቤት ውስጥ ምን እየሰራ እንደሆነ፣ እንዴትስ በረቀቀ ስልት የደስታችንን ምንጭና የትኩረታችን አቅም እየተቆጣጠረ እንደሆነ መገንዘብ የነጻነታችን የመጀመሪያ እርምጃ ነው። በዚህ ትምህርት ውስጥ ቲክቶክ በአእምሯችን ላይ የሚያሳድራቸውን 4 ዋና ዋና ተጽዕኖዎችን በዝርዝር እንመለከታለን። እነዚህ ነጥቦችን ስንዳስስ አእምሯችንን ከዚህ የዲጂታል ባርነት ነፃ አውጥተን ወደ እውነተኛ የነፍስ ረፍትና ወደ ተቀደሰው የአብይ ጾም ትኩረት የምንመለስበትን መንገድ እንፈልጋለን። እግዚአብሔር አምላካችን ማስተዋልና ጥበቡን ያድለን። የዲጂታል አደንዛዥ እጽ አምላክ የሰው ልጆችን አእምሮ ሲፈጥር ለጥረትና ለድካም ውጤት እንዲሆን ዶፓሚን የተባለ የደስታ ኬሚካል በሽልማት መልክ እንዲመነጭ አድርጓል። ይሁን እንጂ የቲክቶክ ስልተ ቀመር ይህንን የተፈጥሮ ሕግን በመጣስ አእምሯችንን ጠልፎ ይወስደዋል። ቲክቶክ የምንመለከትበት ጊዜ አእምሯችን ያለምንም ድካም እና ጥረት በየሴኮንዱ ከፍተኛ የደስታ ኬሚካል እንዲያመርት ያስገድዳል። የሚገርማችሁ ነገር ይሄ ደስታ የሚመጣው በተሳሳተ መንገድ ነው። ልክ ሲጋራ አጭሶ አንድ ሰው ደስታ እንደሚያገኘው፣ ሐሺሽ አጭሶ አንድ ሰው ደስታ እንደሚያገኘው፣ ወይም ጫት ቅሞ በተለያዩ አደንዛዥ እጾች አእምሮውን በማሳወር የሚያገኛቸውን ስጋዊ የሆኑ አጫጭር ደስታዎችን በማጣጣም የሚገኘውን አይነት ደስታ ቲክቶክም ነው የሚሰጠን። ዶፓሚን በጣም በተደጋጋሚ እያመነጨ እነዚህ ዘለቄታ የሌላቸውን ደስታ እንዲሰማን በማድረግ በከፍተኛ ሁኔታ ከአፕሊኬሽኑ ጋር ተጣብቀን እንድንቀር ያደርጋል።
ልክ ቁማርተኛ ቀጣዩ ምን ይሆን በሚል ተስፋ ማሽኑን እንደሚስብ ሁሉ ቲክቶክም ወጣቱ ቀጣዩ ቪዲዮ ምን ይሆን በሚል ጉጉት ውስጥ በመከተት የአእምሮ እስረኛ ያደርገዋል። ይህ በባህሪው ከአደንዛዥ እጾች ጋር አንድ አይነት ነው። ስልኩን እናስቀምጥ። እስቲ ይህንን ነገር ራሳችሁን ለመፈተን የሚሆናችሁን አሳይመንት ልስጣችሁ። እስቲ 2 ቀን ከቲክቶክ ራቁ። እማይጨንቃችሁ ከሆነ እኔ እቀጣለሁ። ቲክቶክ ላይ በጣም በረዝም ሰዓት ጊዜያችሁን የምታጠፉ ኦርቶዶክሳውያን እህትና ወንድሞቼ በቲክቶክ ሱሰኛ ነን አይደለንም የሚለውን መሰረታዊ ጥያቄ በራሳችሁ ሕይወት መልስ ማግኘት የምትፈልጉ ከሆነ በዶፓሚን ዘለቄታ በሌለው ትንንሽ ደስታ ቲክቶክ እያጃጃለኝ ነው አይደለም የሚለውን ጥያቄ መልስ ማግኘት የምትፈልጉ ከሆነ እስቲ ዛሬውኑ አፕሊኬሽናችሁን አጥፉ። ለ3 ቀን ከአፕሊኬሽኑ ርቃችሁ ቆይታችሁ የሚሰማችሁን ስሜት እስቲ ራሳችሁን መርምሩ። ብርሃነ ዓለም ቅዱስ ጳውሎስ ይህን በተመለከተ ሲናገር ምን ይላል? በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ክርስቲያን ራሱን ይመረምራል። ክርስቲያን ከራሱ ጋር ተቀምጦ ይሰበሰባል። ደካማና ጠንካራ ጎኑን ይለያል። በጣም በከፍተኛ ሁኔታ በሕይወት ውስጥ ስር ሰዶ የጌታን ቦታ ሊቀማው የሚፈልገውን ማንኛውንም ኃይል በዚህ የምርመራው አማካኝነት ካወቀ በኋላ ወዲያውኑ እርምጃ ይወስድበታል። ምክንያቱም ክርስቶስ ኢየሱስ ራሳችን ነው። እባብ እኮ ብልህ የተባለው እባብ ራሱን ስለማያስመታ ነው። ክርስቲያንም ብልህ ከተባለ እንደ እባብ ልባሞች ሁኑ የሚለውን የክርስቶስ ኢየሱስን መመሪያ በአግባቡ በሕይወት ውስጥ ተግባራዊ የሚያደርግ ከሆነ ራሱን እንዳይመታ መጠበቅ አለበት። ክርስቶስ ነው የአንድ ክርስቲያን ራስ። ያ በመሆኑ የተነሳ እስቲ ራሳችሁን ፈትኑ። በክርስቶስ ኢየሱስ ፍቅር እጠይቃችኋለሁ። እስቲ ለ3 ቀን ቲክቶክ የተባለውን አፕሊኬሽን አጥፉት። ምናልባት ቲክቶክ ላይ በጣም በርካታ እኮ ትምህርቶች ይከታተላለሁ። በጣም በርካታ እኮ የእግዚአብሔር ቃል አለ። ትምህርቱን የምትከታተሉት ከምን ጋር ነው? ከዘፈን ጋር እኮ ነው። ከዓለማዊ ድራማ ጋር እኮ ነው የምትከታተሉት። አንድ የ3 ደቂቃ መንፈሳዊ ቪዲዮ ልክ እንዳያችሁ ስክሮል ስታደርጉ እኮ ዘፈን ነው የሚመጣላችሁ። ዓለማዊ ቀልድና ሳቅ እኒህ ያሉ ቧልታዎች እኮ ነው የሚመጣላችሁ። ከዚህ ጋር ሆናችሁ የምትማሩት ቃል እግዚአብሔር በመንፈሳዊ ሕይወታችሁ ላይ ለውጥ የሚያመጣ ይመስላችኋል? ራሳችሁን መርምሩ። ራሳችንን ማጃጃል የለብንም። ረዝም ነገር ጠልተን ረዝም የሆነ የጸሎት ሕይወት ሳይኖረን ትናንትናም ቃል እግዚአብሔር እየተማርን ነው። ዛሬም ቃል እግዚአብሔር እየተማርን ነው። ነገም ቲክቶክ ላይ ቃል እግዚአብሔር ለመማር እናስባለን። ግን በመንፈሳዊ ሕይወታችን ለውጥ ከሌለ ቃል እግዚአብሔር የመማር ጥቅሙ ታዲያ ምንድን ነው? መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምንድን ነው ያለው? ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ጎርፍ ጎረፈ፣ ንፋስ መጣ። እኛ ስንት ጎርፍ መጥቶ ነው ጥርግርግ አድርጎ የወሰደን? አንድ ነገር መጣ ተብለን የምንሳደበው በመንፈሳዊ ሕይወታችን ውስጥ ለውጥ ስለሌለ አይደለም። ምክንያቱም ቲክቶክ ላይ የምንማረው ትምህርት አብዛኛው ከዘፈን ጋር ቀላቅለን ነው የምንሰማው። አንድ የ3 ደቂቃ ቅዱስ ቁርባንን የተመለከተ ትምህርት ከሰማን በኋላ ወረድ እንዳለን ስክሮል እንዳደረግን ወዲያውኑ የአስቴር አወቀ ዘፈን ይከተለናል። ማረኝ ጌታ የሚለውን እያንዳንዱ ጸሎት ከሰማን በኋላ ወረድ ስንል ደግሞ ማረንጌቻ ነው ያለው በሕይወታችን ውስጥ ተቀላቅሎ ያለበት ዓለም ላይ፣ ጽሞና የሌለበት ዓለም ላይ፣ ራሳችንን ለማዳመጥ እድል የማይሰጥ ዓለም ላይ ቃለ እግዚአብሔር እማራለሁ አትበሉ። ዶፓሚን የሚያመጣልንን በጣም በከፍተኛ ሁኔታ አልጎሪዝሙ የሚያሳድርብንን ተጽዕኖ ልናስተውለውና ራሳችንን ልንመረምር ይገባናል። ቃለ እግዚአብሔር እኮ የሚማር ሰው ወደ ጽሞና፣ ቃለ እግዚአብሔር እኮ የሚማር ወደ ራሱን ወደ መመርመር፣ የእግዚአብሔርን ቃል መስታወት አድርጎ ራሱን ወደ ማየት፣ ድክመቱን ወደ ማረም፣ ወደ ማስተካከል እኮ ነው የሚመጣው። እኛ እየተስተካከልን ነው ወይ? የአንዱ ደጋፊ ከሆነን በኋላ ሌላኛውን ከኛ ግሩፕ በተቃራኒ ያለውን ጥርግርግ አድርገን መስደብ፣ ሌላኛውን ሰው ቤተ ክርስቲያናችንን የሚጎዳ ነገር አደረገ ብለን ለሱ ከመጸለይ እጃችንን በእግዚአብሔር ፊት ለመዘርጋት ፈቃደኛ ከመሆን ይልቅ በጣም በከፍተኛ ሁኔታ ሰውየው ላይ የስድብ ናዳ ማውረድ ያለመለወጣችን ምልክት አይደለም። ጌታ እኮ ደበደቡኝ ብሎ ያለ ፍርድ በጣም በከፍተኛ ሁኔታ ጀርባዬ እስኪላጥ ድረስ ገረፉኝ ብሎ እኮ የተሳደበው ሰው የለም። ስለዚህ አልጎሪዝሙ ያሳደረብንን ተጽዕኖ ለማስተዋል ወደ ራሳችን መለስ እንበልና በሚገባ ሕይወታችንን እንመርምረው፣ በሚገባ ራሳችንን እንፈትን፣ በሚገባ ራሳችንን እንመልከት። ጥማቱ የማይቆርጥ ውሃ። በጣም የሚገርማችሁ ነገር እንጠማለን፣ የሚገርመው ነገር በዛውም ልኳ እንጠጣለን። ጥማችንን ግን የሚያረካ ውሃ እስካሁን አላገኘንም። ይህ ዶፓሚን ዑደት በመጽሐፍ ቅዱስ የማይረካው የሰው ዓይንና ልብ ተብሎ ከሚገለጸው ጥንታዊ ጥላት ጋር የተመሳሰለ ነው።
መጽሐፈ ምሳሌ ሲኦልና ጥፋት የማይጠግቡ የሰውም ዓይኖች እንዲሁ አይጠግቡም። መጽሐፈ ምሳሌ ምዕራፍ 27 ከቁጥር 20 ላይ የተቀመጠ ኃይለ ቃል ነው። ተወዳጆች እስቲ እናስተውል። ራሳችን እንደሚገባ አድርገን እንመልከት። ቲክቶክ የሚበግበን ደስታ ጊዜያዊና ግብዝ ነው። ጌታችን ለሳምራዊቷ ሴት ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል የዮሐንስ ወንጌል ምዕራፍ 4 ከቁጥር 13 እንዳለ ሁሉ ከቲክቶክ ስክሪን የሚገኘውን ደስታ ወጣቱን ይበልጥ እንዲጠማ እንዲባዝንና እንዲከፋ ያደርገዋል። አብይ ጾም ሥጋን ለነፍስ ማስገዛት እንደመሆኑ ይህን አላስፈላጊ የዶፓሚን ፍላጎት መክታትና አእምሮን ወደ እውነተኛ መንፈሳዊ ሰላም መመለስ የትግላችን መጀመሪያ ልናደርገው ይገባል። እስኪ ከዛሬ የሰማናቸውን ቃለ እግዚአብሔር ቁጭ አድርገን እንደሚገባ አድርገን እናመላልሳቸው። ቃሉን በተደጋጋሚ እየሰማን ለምንድነው ማንለወጠው? ለምንድነው ለክርስቶስ ኢየሱስ ራሳችንን ማስገዛት ያቃተን? በእግዚአብሔር መለኮታዊ መዳፍ ራሳችንን አርፈን መኖር የምንችልበት አቅም በፍጹም ያጣነው ለምንድነው? ራሳችንን ለመጠየቅ አብይ ጾም የጽሞና ጊዜ ይሁን። ሙሉ ለሙሉ ከማህበራዊ ድረገጽ መራቅ የቻለ ሰው ብፁዕና ንዑድ ነው። በዚህ ሰዓት አንድ የመጽሐፍ ቅዱስ ክፍል አንብቦ በጽሞና የሚቆይ ሰው ያን የመጽሐፍ ቅዱስ ክፍል እንደሚገባ አድርጎ በአእምሮ እየመላለሰ የእግዚአብሔርን ሐሳብ በጥልቀት ለመረዳት በጽሞና የሚቆም ሰው በእውነት የከበረ ነው። 4 ሰዓት ሙሉ በጣም በተለያየ መርሃ ግብር በማህበራዊ ድረገጽ በቲክቶክ መንፈሳዊ መርሃ ግብሮችን ሲከታተል ቆይቶ በላይ ላይ ደግሞ እንደዚህ ያሉትን ዓለማዊ ነገሮችን እየጨመረበት እነዛን እንደሚገባ አድርጎ ቃል እግዚአብሔሩን ማመንዠግ የሚችልበት የጽሞና ዕድል የሌለው ሰው እንዴት ነው በቃል እግዚአብሔር የሚለወጠው? ወጣትነት የጥንካሬና የነጻነት ዘመን ነው። ነገር ግን በቲክቶክ ውደት ውስጥ የወደቀ ወጣት ነጻ ነኝ ማለት እንዴት ይችላል? እውነታው ግን የጣትና የስክሪን ባሪያ መሆኑ ነው። ሐዋርያው ቅዱስ ጴጥሮስ ይህን በተመለከተ በሁለተኛ መልእክቱ ምዕራፍ 2 ከቁጥር 19 ላይ ሰው ለተሸነፈለት ለእርሱ ባሪያ ነውና በማለት ይናገራል። ቲክቶክ ሳይታወቅ ሰዓታት ስለሰረቀ ጸሎት ላይ ትኩረት እንድታጣ ካደረገ ከቤተ ክርስቲያን ጉባኤ ይልቅ በስክሪን ብርሃን ስር እንድትደበቅ ካስገደደ አንተ የዲጂታል ባርነት ውስጥ ገብተሃል። በቲክቶክ የተነሳ ማጸልይ ከሆነ በማህበራዊ ድረገጽ የተነሳ ወደ እግዚአብሔር መቅረብ ከተሳነ ጠዋት መጥተ ኪዳን ማታደርስ ከሆነ በሌሊት ተነስተ በኃይለኛው በእግዚአብሔር ፊት አደግድገ እጆችን ለምስጋና መዘርጋት ካቃተ ታዲያ አንተ የዲጂታሉ ዓለም ባሪያ አይደለህም? ይህን ባርነትን አታውቀው እንደሆነ ነው እንጂ ባሪያ መሆንስ በዚህ የተገለጠ ጉዳይ ነው። ለእግዚአብሔርማ ባሪያ ብትሆን ጠዋት ተነስተ በማለዳ ከሁሉ አስቀድመ አደግድገ በእግዚአብሔር መለኮታዊ ዙፋን ፊት ለምስጋና ትሰየም ነበር። እግዚአብሔር አምላክ እንደሚገባ ለማሰብ የጸሎት ሕይወት ከትናንትናው የተሻለ ራስ ወደ ሆነው ወደ ልጅ ወደ ኢየሱስ ክርስቶስ ባደገ ነበር። አሁንም ድረስ ግን ሁላችንም መንፈሳዊ ሕይወታችን ቀጭጯል። ከትናንትናው የተሻለ መንፈሳዊ ሕይወታችን እግዚአብሔር ወደሚወደው ከፍታ እየወጣ አይደለም፣ እንደ ካሮት ቁልቁል። ይሄ ደግሞ በዲጂታል ባርነት ውስጥ የመያዛችን አንዱ ምልክት ነው። የሰው ልጅ አእምሮ ትልቅና ውስብስብ ሥራዎችን ለመስራት መጻሕፍትን ለማንበብና በጥልቀት ለማሰብ ትኩረትን የመሰብሰብ ችሎታ ያስፈልገዋል። ትኩረታችንን የምንሰበስብ ከሆነ አንድን ሥራ በአመርቂ ውጤት ለመፈጸም የምንችልበት አቅም እናገኛለን። ትኩረት ለአእምሮአችን በጣም ወሳኝ ከሆኑ መሠረታዊ ነገሮች መካከል አንዱና ዋነኛው ነው። ቲክቶክ ግን አእምሮአችንን የሚያሰለጥነው ለተቃራኒው ነው። መተግበሪያውም የ15ና የ60 ሴኮንድ አዳዲስና አጫጭር መረጃዎችን ስለሚሰጠን አእምሮአችን ከአንድ ጉዳይ ወደ ሌላ ጉዳይ በመዝለል እንዲላመድ ያደርገዋል። አንድ ነገር ላይ አተኩሮ በከፍተኛ ሁኔታ ያን እየመረመረ ትኩረት በማድረግ በጽሞና ለመቆየት የሚችልበትን አቅማችንን በከፍተኛ ሁኔታ ያዛባዋል። እንዴት ነው የሚያዛባው ብላችሁ የምትጠይቁኝ ከሆነ አባቶቻችን እኮ አንድ ነገር ከሰሙ በኋላ ያን ያሰላስሉት ነበረ። ያን በከፍተኛ ሁኔታ ወደ አእምሮአቸው እንዲሰርጽ የቃለ እግዚአብሔሩን ጣዕም በሚገባ አድርገው ነፍሳቸው እንድታጣጥመው እድል ይሰጧት ነበረ። አሁን አንድ ቃለ እግዚአብሔር ከሰማን በኋላ ማጣጣም የምንችልበት እድል አለ። አንድ መዝሙር ከሰማን በኋላ ነፍሳችን በዛ መዝሙር ሐሴት ማድረግ የምንችልበት እድል እናገኛለን። በቲክቶክ የተነሳን ይህን እድል አጥተነዋል። በቲክቶክ የተነሳ መንፈሳዊ ጣዕም፣ በቃለ እግዚአብሔር የሚገኘውን እርካታ፣ በዝማሬ የሚገኘውን መንፈሳዊ ደስታ ወደ ሕይወታችን ሰርጎ እንዲገባ አእምሮአችን እንዲቆጣጠረው የእግዚአብሔር ሐሳብ በልቦናችን ጎዳና ላይ እንዲመላለስ ይህን ማድረግ የምንችልበት አቅም አጥተናል።
አእምሮአችን በሰኮንድ ውስጥ የሚለዋወጥ መረጃ መመገብ ሲለምድ ረጅም ትዕግስት የሚሹ ነገሮችን እንደ ስቃይ ማየት ይጀምራል። በቲክቶክ እያደረብን ካሉ ተጽዕኖዎች መካከል አንዱና ግንባር ቀደም በሚባል ደረጃ የሚገለጸው ይሄ ነው። በሴኮንድ የሚገለጹ ቪዲዮዎችን በጣም በከፍተኛ ሁኔታ አእምሮአችን አዳፕት የሚያደርጋቸው ከሆነ ረዝም ነገሮችን ይጠላል። ያ ረዝሙ ነገር ቁም ነገር እንኳ ቢሆን በጣም በከፍተኛ ሁኔታ ያንን ነገር ማየትና መመልከት ቁጭ ብሎ መከታተል አእምሮአችን እንደ ቅጣት ነው የሚቆጥረው። አረኔ ምን በወጣይ ብሎ ከመካከሉ ምር ብሎ ተነስቶ ያ የጀመረውን ነገር አቋርጦ መፈጸም አቅቶት በከፍተኛ ሁኔታ ከዛ ነገር ለመሸሽ ይሮጣል። ለምን? አእምሮውን በቲክቶክ አማካኝነት ያሰለጠነው ለአጭር ነገር ብቻ ነው። አእምሮውን በከፍተኛ ሁኔታ ባሪያ እንዲሆን ያደረገው በጽናት አንድን ነገር ጀምሮ የመፈጸም አቅሙን እንዲያሳጣ ለቲክቶክ አሳልፎ በመስጠቱ የተነሳ በዲጂታሉ ዓለም ውስጥ ያለውን የባርነት ቀንበር ሰንሰለት በእጁ ላይ እንዲወድቅበት አድርጓል። ተወዳጆች፣ መጽሐፍ ቅዱስን ጀምሮ አንብቦ ለመጨረስ አንድ መጽሐፍ እርግጠኛ ነኝ ቲክቶክ የሚጠቀም ሰው አንድ መጽሐፍ ጀምሮ አይጨርስም። እንወራረድ፣ እኔ ስህተተኛ ከሆንኩኝ ይቀጣል። በቲክቶክ ሱስ ውስጥ የሚኖር ሰው አንድን መጽሐፍ ጀምሮ በፍጹም መጨረስ የሚችልበት አቅም የለውም። ምክንያቱም በቲክቶክ አማካኝነት አእምሮ አጫጭር ነገሮች በመልመዱ የተነሳ በከፍተኛ ሁኔታ ልምዝምዝና ልፍስፍስ ሆኗል። በቲክቶክ አማካኝነት እየገጠመን ያለው ትልቁ የሆነ ኪሳራ ምንድን ነው ካላችሁኝ፣ ይሄው ነው፣ ረዝም ነገር መጥላት። ቅዳሴያችን ረዝም ነው፣ ወንድም ዓለም እንዴት ልትሆን ነው? ማህሌታችን ረዝም ነው፣ ሰዓታታችን ረዝም ነው፣ ጸሎታችን ረዝም ነው። አቡነ ዘበሰማያት ጀምረ መጨረስ የሚያቅትህ በቲክቶክ በጣም በከፍተኛ ሁኔታ የደነዘዘውን አእምሮ ይዘ ወደ ቤተ ክርስቲያን እንዴት ነው የምትመጣው? አንድን ነገር በጽናት ጀምረ መጨረስ የምትችልበት ኦርቶዶክሳዊ ቁመና የማይኖር ከሆነ የክርስቶስ ኢየሱስን መስቀል ተሸክመ በክርስትና ጠባቧ መንገድ ላይ በጽናት እየተራመድ ጉዞውን መጨረስ የምትችልበት ትዕግስት ከወዴት ነው የምታገኘው? ወንድም ዓለም ቆም ብለህ የማታስብበት ከሆነ ነገሩ በጣም እየተወሳሰበ ሄድና መስተካከል የማይችልበት አደገኛ ሁኔታ ውስጥ ራስን ልታገኘው ትችላለህ። ያን ሰዓት የገባበት ሁኔታ አደገኛ መሆኑን ከተገነዘብ ከዛ ስህተት መውጣት ሊያቅት የሚችልበት አጋጣሚ ሊፈጠር ይችላል። መንፈሳዊ ሕይወት ትዕግስትና ቆይታን ይጠይቃል። መጽሐፍ ቅዱስ እረፉ አምላክም እንደሆንኩኝ እወቁ ይላል። አምላክን ለማወቅ መረጋጋት፣ በአንድ ቦታ መቆም፣ መጸለይ ግድ ነው። ቲክቶክ ግን አእምሮን እረፍት አልባ ያደርገዋል። ጸሎት ላይ ስንቆም አእምሮአችን ዝም ማለት የማይችለው ለዚህ ነው። ቲክቶክ አእምሮአችንን ለፍጥነት ስላሰለጠነው ጸሎታችንን ቶሎ ጨርሰን ለመቀመጥ እንቸኩላለን። መጽሐፍ ቅዱስ ቃል ላይ ለማሰላሰል ደቂቃዎች ይረዝሙብናል። ጌታችን በመዋዕለ ሥጋዌው 1 ሰዓትስ እንኳ ከኔ ጋር ልትተጉ አልቻላችሁምን በማለት ሐዋርያትን እንደጠየቃቸው ዛሬም ይሄ ጥያቄ ለኛ መድኃኔ ዓለም ኢየሱስ ክርስቶስ ያቀርብልናል። ጸሎታችን በጣም በከፍተኛ ሁኔታ እያጠረ ነው ሄደው አይደለ? በጣም በከፍተኛ ሁኔታ መጽሐፍ ቅዱስን መመርመር፣ አንድ ረዘም ያለ መጽሐፍን አንብቦ ለመጨረስ፣ የዶግማ መጽሐፍቶችን እንደሚገባ እንክት አድርጎ ለማንበብ፣ የታሪክ መጽሐፍቶችን እንደሚገባ ጀምሮ ለመጨረስ የምንችልበት አቅም በከፍተኛ ሁኔታ እያሽቆለቆለ ከሆነ ራሳችንን ዞር ብለን እንይ። በዲጂታሉ ዓለም ውስጥ ያለውን ባርነት ውስጥ መቆማችንን በደንብ አድርገን እናስተውል። ወጣትነት ትልቅ ራዕይ የሚሰነቅበትና ጥልቅ እውቀት የሚገበይበት ዘመን ነው። በወጣትነት ወራታችሁ ተወዳጆች እግዚአብሔርን ማወቅ፣ የበለጠ ማንበብ፣ የበለጠ ቤተክርስቲያናችንን ለመረዳት መጽሐፍ ቅዱሳችንን መግለጥ፣ የአባቶቻችን የትርጓሜ መጽሐፍ እንደሚገባ አድርገን ለመረዳት እነዛ የተረዳናቸውን ነገሮች እንደሚገባ አድርገን አደራይተን ለምስክርነት የሚያበቃ ጥልቅ ኦርቶዶክሳዊ ዕውቀት እንዲኖረን ከፍተኛ የሆነ ጥረት የምናደርግበት ወራት ነው ወጣትነት። ነገር ግን በቲክቶክ የሰለጠነ አእምሮ ላዩን መቅረት ይመርጣል። ትንሽ ነገር እንደሆነ ነው እንጂ ያችንም ያክል በቲክቶክ የተወሰነ ነገር ካወቀ በኋላ ያወቀ ራሱን ሊመስለው ይችላል። ግን አላወቀም እኮ። ምክንያቱም ኦርቶዶክሳዊ የሆነ ዕውቀት ጥልቅ ነው። ያ ጥልቅ የሆነውን ኦርቶዶክሳዊ ዕውቀት ላይ በሚገባ ጠልቆ ለመዋኘት የሚቻለው ደግሞ በጽናት ማንበብ ሲቻል ነው። በጽናት ስንጸልይ ነው። በጽናት የጌታ ሥጋና ደምን ስንቀበል ነው። እንደሚገባ አድርገን ከእግዚአብሔር ጋር ግንኙነታችንን ስናሳድግ ነው። ኦርቶዶክሳዊ ዕውቀትን በጥልቀት ማወቅ የሚቻለው በእነዚህ ጽናት ባላቸው ኦርቶዶክሳዊ መንገዶች ላይ በመራመድ ነው እንጂ አጫጭር ትምህርቶች በመስማት አይደለም። ምናልባት አጫጭር ትምህርቶቹ አይጠቅሙም ማለት አይደለም፣ ግን መድረሻ አይደሉም፣ ቅምሻ ናቸው።
ቲክቶክ ላይ ጀምረ ቲክቶክ ላይ ክርስትናን የምትጨርሰው ከሆነ መንፈሳዊ ሕይወትን ጥልቀት ላይ በፍጹም ልትደርስ አትችልም። ምናልባት ቲክቶክ ላይ ያያቸው አንዳንድ መንፈሳዊ ትምህርቶችን እነሱን መሰረት አድርገው ወደ ጥልቁ መምጣት ደግሞ የምትችለው ቲክቶክ የምትጠቀምበትን አግባብ ከክርስትና ሕይወት አንጻር በሚገባ ስታስታርቀው ነው። በቃ ተሰማኝ እንደሆነ ይሄን ነው የምነግርህ። ሁሉንም ነገር በሴኮንድ ውስጥ ማወቅ ይፈልጋል የቲክቶክ ማህበረሰብ። ይህ ደግሞ የማይቻል ነው። ጥልቅ መንፈሳዊነት ሰዓታትን በጉልበት መንበርከክ ይጠይቃል። የተከበረ ስኬት ዓመታትን በትምህርት መትጋት ይጠይቃል። እውነተኛ ፍቅርና ወዳጅነት በትዕግስት መገንባት ይጠይቃል። ቲክቶክ ግን ይህንን የመጠበቅና የመትጋት ባህላችንን ሰርቆናል። ወጣቱ አሁኑኑ ካልሆነ የሚል የችኮላ መንፈስ እንዲጠናወተው በማድረግ ከጥልቀት ይልቅ በገጽታ ላይ ብቻ እንዲኖር ይገፋፋዋል። አብይ ጾም ትዕግስትን የምንማርበት ወቅት ነው። ስልካችንን አስቀምጠን ለረጅም ሰዓት በጸሎትና በንባብ መቆየት የተሰበረና የተበታተነውን ትኩረታችንን መልሰን የምንጠግንበት መንፈሳዊ ማዕከል ነው። በአብይ ጾም ራሳችንን ማደራጀት ይጠበቅብናል። ራሳችን ወደ ንባብ፣ ራሳችንን ወደ ጸሎት፣ ራሳችንን ወደ ቤተክርስቲያን ስርዓት አምልኮ፣ ራሳችንን ወደ ኪዳን፣ ወደ ቅዳሴ፣ ራሳችንን ወደ ሰዓታት። አንተ ቲክቶክ ላይ ስክሮል እያደረክ 7 ሰዓት ከሌሊቱ ይሆናል። ቤተ ክርስቲያን ደግሞ 6 ሰዓት ላይ ደወሏን ደውላ እኩለ ሌሊት ላይ ጌታ ኢየሱስ ክርስቶስን ለማገልገል ወደ ቤተ መቅደስ ትገባለች። አንተ ግን በዛ ሰዓት እኮ ንቁነ፣ አንተ እኮ በዛ ሰዓት ላይ እኮ አልተኛህም፣ ወደ እንቅልፍ እኮ አልወረድክም። ያለው የት ላይ ነው? ቲክቶክ ላይ ነው። ወንድም ዓለም ቲክቶክ ላይ ነው። አንተ ትጉ እንደሆንክን ያውቃል። ሌሊቱን ሁሉ ስክሮል እያደረግክ እንደምታድር ይህንን እኔ ጠንቅቄ ያውቃል። ምናልባት አቤል ተሳስተሃል፣ የምትናገረው ነገር ስህተት ነው ካልከኝ ይቅርታ ልጠይቅህ እኔ ፍቃደኛ ነኝ። እኔ ብሳሳት ነው የምመኘው በዛ ሰዓት ቲክቶክ የስልክ ስክሪን ላይ ሳይሆን ቤተ ክርስቲያን ላይ ብትገኝ ነው ምኞቴ። እግዚአብሔር አምላክን እያገለገል በቤትህም ውስጥ እንኳ ቢሆን የሌሊቱን የጸሎት ሰዓት እንደሚገባ ለማከናወን በኃይለኛው በእግዚአብሔር ፊት በግንባር ወድቀ ለሱ የሚገባውን የስግደት አማህ ለማቅረብ አደግድገ ቁመህልኝማ ቢሆን ከዚህ የበለጠ ምን የሚያስደስት ነገር አለ? ለእኔ ለወንድምህም ትጸልይልኝ ነበረ። ለእኔ ለኃጢአተኛው እግዚአብሔር እንደሚገባ መገዛት ላቃተኝ በመንፈሳዊ ሕይወቴ ለምልፈሰፈሰው ለእኔ ለወንድምህ ትጸልይልኝ ነበረ። ስክሪን ላይ ነህ ግን አንተ ያለው በቤተ ክርስቲያን ውስጥ ያለው የጧፉ ብርሃን ሳይሆን የስክሪንህን ብርሃን ነው። ዓይንህን በጣም በከፍተኛ ሁኔታ አደጋ ላይ የጣለው ሕዋሳቶቻችንን በከፍተኛ ሁኔታ እየጎዳው ያለው የስክሪን ብርሃን ነው። ስክሮል የማድረግ ዘመቻው ነው መንፈሳዊ ሕይወታችንን ከዕለት ተዕለት ወደ አዘቅቱ እያወረደው ያለው። ያ ብቻ እኮ አይደለም፣ የእውቀት መበታተንንም ጭምር ነው የሚያመጣው። የሰው ልጅ አእምሮ መረጃን ተቀብሎ ማቀናጀት፣ አቀናጅቶ ለማስቀመጥ የተወሰነ የማቀናበሪያ ጊዜ ያስፈልገዋል። ቲክቶክ ግን ይህንን ተፈጥሯዊ ሂደት ያደናቅፋል። በአንድ ደቂቃ ውስጥ 5 እና 6 የተለያዩ ይዘት ያላቸው ቪዲዮዎች፣ ለምሳሌ አንዱ ቪዲዮ የሚያስለቅስ ዜና፣ ቀጣዩ የሚያስቅ ቀልድ፣ ሌላው ዳንስ፣ ቀጥሎ ዘፈን፣ የምግብ አሰራር ካየን በኋላ አእምሯችንን በሴኮንድ ልዩነት ውስጥ ስሜቱንና ትኩረቱን እንዲቀያየር ሲገደድ መረጃዎቹ ለጊዜያዊ ማከማቻ ውስጥ ይቀመጣል። እነዛን እንደሚገባ አድርጎ አስተውሎ እንደሚገባ አድርጎ ለሕይወቱ ሊጠቀምባቸው በሚችል አግባብ ሰንዶ ሊያስቀምጣቸው የሚችልበት ጊዜ ያጣል። ተወዳጆች፣ እኔ በዚህ አብይ ጾም ለእናንተ የምመኝላችሁ አንድ ነገር አለ። ጆሮአችሁን ከፍታችሁ ትሰሙኝ እንደሆነ ማታ ከገባችሁ በኋላ ቲክቶክን እኔ አትጠቀሙ። በቃ እዛ የምታገኙትን መንፈሳዊ ዕውቀት በጸሎታችሁ ውስጥ ታገኙታላችሁ። እዛ አገኘዋለሁ ብላችሁ ወደ ቲክቶክ የምትገቡበትን መንፈሳዊ ነገር እግዚአብሔር አምላካችሁን በጸሎት በማገልገል መጽሐፍ ቅዱስን በማንበብ በስግደት ውስጥ ታገኙታላችሁ። የሰማችሁትንም ቃል ለፍሬ መብቃት የሚችልበትን አቅምና ጉልበት የሚሆነው ጸሎት ነው፣ ትኩረት ነው፣ ጽናት ነው። እግዚአብሔር አምላካችሁን እንደሚገባ ማገልገል፣ በጊዜ ተኝታችሁ ጠዋት ለጸሎት መነሳት፣ ኪዳን ላይ በቤተክርስቲያን ውስጥ በመገኘት ከካህናት አባቶቻችሁ ጋር እግዚአብሔርን ማገልገል፣ ለምስጋና ደግድጋችሁ በቤተ መቅደሱ መቆም ነው የሚጠቅማችሁ። ይህን ማድረግ ግን የሚያቅታችሁ ከሆነ በጣም አደገኛ ሁኔታ ውስጥ ወድቃላችሁ። የዚህ ዘመን ወጣት ሁሉንም ነገር አውቃለሁ ይላል። ምክንያቱም ስልኩ ላይ ሁሉንም ነገር ያያል። ያ ያየውን ሁሉንም ነገር ግን እንደሚገባ አድርጎ ያቀናጀው ወደ ጥልቁ ሄዶ ለንባብ መንፈሳዊ የሆነ ምርምር ለማድረግ አባቶቹን ለመጠየቅ ያወቀውን ነገር እንደሚገባ ለፍሬ ለማብቃት በጸሎት ለመጽናት ግን ፈቃደኛ አይደለም። ሁሉንም ነገር በወፍ በረር ሰምቶታል።
ያ የሰማውን ነገር ደግሞ የሚያውቀው ይመስለዋል፣ ግን አያውቀውም። እና ራሳችንን ወደ እግዚአብሔር የምናስጠጋበት እስክሪናችን ያሳደረብንን መንፈሳዊ ተጽዕኖ በሚገባ ተገንዝበን እግዚአብሔር አምላካችንን ደስ የሚያሰኝ መንፈሳዊ የትኩረት አቅጣጫ እንዲኖረን ለማድረግ በዚያ አብይ ጾም ጠንክረን ልንሰራ ይገባናል። እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ የተመሰገነ የተባረከ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።